ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበረውን ዘመን በደንብ ስናየው ነብዩ ሰለላሁ ዐለይሂ ወሰለም ምን እንደቀየሩ ይገባናል ማለት ነው። የተቀየረውን መጀመሪያ የነበረውን ማወቅ አለብን አይደል? ዓለም ምን አይነት ሁኔታ ላይ ነበረች? ዓለም ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደ አውሮፓ አቆጣጠር 6ኛው ክፍለ ዘመን ላይ ነው የተላኩት። ነብዩ ነው የተላኩት። በ670 ነው እንግዲህ ነብይ የሆኑት። በዛ ወቅት ሁለት ትልልቅ ግዛቶች ነበሩ። ሁለት ንግስናዎች ነበሩ ዓለም ላይ። ልክ አሁን አሜሪካ፣ ራሽያ፣ ቻይና እንደምንለው ግዙፍ የሆኑ ነገስታት ነበሩ። ያሁኑ የእጅ አዙር ግዛት ነው ያለው። ዳይሬክት ወረራ እስራኤል ውስጥ እስራኤል በፍልስጤሞች ላይ የምታደርገው እንጂ ዳይሬክት ወረራ የለም ዓለም ላይ። ኢኮኖሚያዊ፣ ፖለቲካዊ፣ ሌላ አይነት ወረራዎች ናቸው። የዛኔ ግን እነዚህ ሁለት ዓለምን ተካፍለው የሚመሩ አብዛኛውን የዓለም ክፍል ለሁለት ተካፍለው የሚመሩ ሁለት ነገስታቶች ነበሩ። እነዚህ አንደኛው ሮማን ኤምፓየር የሚባለው የሮማውያን ግዛት የሚባለው፣ ሁለተኛው ፐርሺያን ኤምፓየር የሚባለው የፋርስ ግዛት የሚባል ነበረ ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት። የሮማ ኤምፓየር ማንን ይይዛል? ወይም ቤዛንታይን ኤምፓየር በመባል የሚታወቀው ማለት ነው። ግሪክ የምትባለዋን ሀገር፣ ኤዥያን አጠቃላይ፣ ሶሪያንና ፍልስጤንን፣ ሻምን፣ ግብፅን፣ ምስራቅ አፍሪካን በሙሉ ያካለለ ግዛት ነበራቸው ሮማውያን። ግብጾችንም አንቀጥቅጠው የገዙ ናቸው። እነኚህን ሀገራት ሁሉ በጣም ከባድ የሆነ አገዛዝ የነበራቸው፣ ዙልም በከፍተኛ ደረጃ የተስፋፋበት፣ የሰው ልጅ እንደ ሰው የማይከበርበት፣ በእነሱ ግዛት ስር ያለን ሰው በግፍ ይገዙ የነበረበት አገዛዝ ነው። ከባድ ግብር መጣል መለያቸው ነበር። የሚገዟቸውን ሀገራት ከፍተኛ ግብር ይጥሉባቸዋል። ሰዎች ለመኖር ትንፋሽ እስኪያጥራቸው ድረስ ጭቆና ይፈጽሙ ነበር። ያ ብቻ አይደለም፣ አጠቃላይ ህይወታቸው በጭፈራና በፋሕሻ የተሞላ ሀያት ነበር የሚኖሩት። ግብፅ ሃይማኖታዊም እንደገና የሃይማኖትም ፍትጊያ ነበር። ግብፅ ውስጥ የክርስትና ሃይማኖት፣ የተለያዩ አይነት አመለካከቶች እርስ በርስ የሚላተሙበትና የተለያዩ አስተሳሰቦች የሚፋጩባት ሀገር ነበረች። የእኛም ሀበሻ ክርስትናን በዋነኝነት የምትወስደው ከግብፅ ከአሌክሳንድሪያ ስለነበር ያው ጣፋንታውም አላት ማለት ነው። የኒቂያ ጉባኤ በኋላ የተወሰኑ ውሳኔዎችን የማክበር ግዴታም ነበረባት። ይህ ሰፊ ታሪክ ነው፣ ሌላ ጊዜ ሊታይ የሚችል ነው። ሶሪያ በሮማውያን ስር በነበረችበት የነበረው ሁኔታዋ የባርነት ነበር። ሰዎች እንደ ጉድ ይሸጡ ነበር። የደይን ብዛት በግብርም በተለያየ መንገድ ሰዎች ላይ ደይን እየበዛ ወንድ ልጆቻቸውን እስከ መሸጥ ድረስ ይደርሱ ነበር አባቶች። የዙልሙ ጫፍ ማለት ነው። የዙልሙ ጫፍ እዚህ የደረሰ ነበር። በጣም የሚገርመው የሮማውያን ማህበረሰብ እርስ በርስ የሚጋጭ አስተሳሰብ ላይ ነው የተመሰረተው። ተናቆብ አለበት፣ እርስ በርስ ይጋጫል። በአንድ በኩል
ሃይማኖተኛ ነን ይላሉ። የሃይማኖት ጫፍ ደርሰናል ብለው ባህታዊነት ደረጃ ደርሰው የሚታዩበት ሁኔታ አለ። ዓለም በቃኝ የሚል አይነት አመለካከት ተስፋፍቶ ይታያል። በሌላ በኩል ደግሞ ከፍተኛ የሆነ ፋሕሻ ደግሞ ተስፋፍቶ ይታያል። እንደ ሃይማኖትና ፋሕሻ በጣም የሚጋጭ ነገር ነው። አንድ ሰው ሃይማኖተኛ ከሆነ የዓለም በቃኝ ካለ ከእንደዚህ አይነት ጸያፍ ነገር ይርቃል ተብሎ ነው የሚጠበቀው። ግን ያ አይነት አስተሳሰብ አለን ይላሉ። እንደገና ደግሞ ከሴቶች ጋር ባላቸው ግንኙነት አጠቃላይ ሀያታቸው ደግሞ በፋሕሻ የተሞላ በድሎትና በመንደላቀቅ ላይ የተመሰረተ ሆኖ እናገኘዋለን። ያን ደግሞ ከየት ነው የሚያመጡት? ከሚገዟቸው ግዛቶች በግፍ በሚሰበስቡት ሀብት በጣም የተንደላቀቀና እንደውም ጸያፍነቱ ልክ ያጣ ደረጃ ይኖራሉ ማለት ነው።